ብዙ ቅዱሳን ብዙ ጻድቃን ሐዋርያት ባሉበት አንድ ሽፍታ ለመጀመሪያ ጊዜ ከአዳም በኋላ መንግስተ ሰማያት እንደገባ ስንቶቻችን እናውቃለን? እግዚአብሔር የተናቀውን እንደሚያነሳስ ስንቶቻችን እናውቅ ይሆን? አትፍረድ ይፈረድብሃል። ሰላም ጤና ይስጥልኝ ዩቲዩብ፣ እንዴት ናችሁ? ሰላም ናችሁ? የባማ ቤተሰቦች ዛሬ እንግዲህ በአዲስ መልክ ነው የመጣሁት። አባባ የሉም ዛሬ ተራዊ ነው። በጣም ምርጥና ወሳኝ የሆነ የህይወታችን ትልቁን ምዕራፍ እናያለን። ይህን ቪዲዮ እስከ መጨረሻው ድረስ አዳምጡት። ቪዲዮ ደግሞ ከተመቻችሁ ላይክ አድርጉ፣ ሰብስክራይብም እንዳይረሳ። መልካም እንግዲህ ዛሬ የምናየው ስለ አንድ በጣም የተናቀ ወንጀለኛ ሆኖ ሳለ ነገር ግን በክብር ደረጃ ብዙ ቅዱሳንን ስለበለጠ አንድ ሰው። ይህም ሰው ፈያታዊ ዘይማን ይባላል። ፈያታዊ ዘይማን የስም አጠራሩ ይሁን እንጂ ስም ፈያታዊ ዘይማን ማለት ፈያታዊ ማለት ሽፍታ ማለት ሲሆን ዘይማን ማለት በቀኝ የተሰቀለው ሽፍታ እንደማለት ነው። ፈያታዊ ዘይማን እና ፈያታዊ ዘጸጋም ማለት በግራ የተሰቀለው ሽፍታ እና በቀኝ የተሰቀለው ሽፍታ ማለታችን እንጂ እውነተኛ ስማቸውስ ዳከርስ እና ጥጦስ ይባላሉ። ሁለቱ በጣም እጅግ በጣም አሰልቺ የሆኑ አስመራሪ የሆኑ ብዙ ሰዎችን በመግደል በማገት በመዝረፍ የሚታወቁ ሁለት ወንበዴዎች ነበሩ። እንደውም ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ በ3 ዓመቱ በሄሮድስ ምክንያት ተሰዶ ሳለ በግብፅ በረሃ ይህኛው አንደኛው እነዚህ ሁለቱ ሽፍቶች አግኝተውት ነበር። ከዚያም በኋላ ንብረታቸውን ዘርፈዋቸውም ነበር። ጌታችን ብቻውን አልነበረም። እመቤታችን ቅድስት ድንግል ማርያም ነበረች፣ ሶሎሜ ነበረች፣ ዮሴፍ ነበረች። የእነዚህን የሶስቱን ንብረቶች ዘርፈው ነበር። እንደውም የእመቤታችንን 70 ሰገል የሰጧትን የወርቅ ጫማ ሁላ ዘርፈዋት ነበር። ነገር ግን ዘርፈዋት ከሄዱ በኋላ ራቅ ብሎ መነጋገር ጀመሩ። በዚህን ጊዜ እመቤታችን በጣም አልቅሳ ነበር። ምን ብላ? ሽፍታ የዘረፈውን ዘርፎ አዩኝ አላዩኝ ብሎ ይሄዳል እንጂ ቁሞ ያወራል፣ ልጄን ሊገሉብኝ ነው ብላ እጅግ በጣም ታለቅስ ነበር። ነገር ግን ሕፃኑ ያረጋጋት ነበር። ሲነጋገሩ የነበሩት ግን እመቤታችን እንዳሰበችው ሳይሆን ይሄን ንብረት እንመልስላቸው አንመልስላቸው የሚል ነበር። ያ የተናቀ ወንበዴ አንደኛው ያ የተናቀ ወንበዴ እንመልስላት ሲል፣ አንደኛው ደግሞ አይ አንመልስ የሚል ነበር። ፈያታዊ ዘይማን እንግዲህ የታወቀ ብዙ ሰዎችን የጨፈጨፈ ሽፍታ የተባለው ለአንዲት ሴት ለአንድ ሕፃን ራራ። ከዚያም በኋላ እድሜ ልካቸውን የዘረፉትን ወይም ደግሞ እስከዛ ጊዜ ድረስ የዘረፉትን ንብረት ፈያታዊ ዘጸጋም ሊወስድ፣ ፈያታዊ ዘይማን ደግሞ የእነዚህን ልብስ ሊመልስ ተስማማና ልብሱን መለሰልን። እንዲሁም በጣም አዘነና እጅግ በጣም አዘነና ሽኮኮ አለው። እመቤታችን ከፀሐይ 7 እጅ ታበራ ነበረ መልኳ። ስለዚህ ሽኮኮ ብሎ ሲሄድ ትንሽ እንደተራመደ ሻሙላ ነበረው። ያ ሻሙላ ወደቀ ወይም ደግሞ ተሰባበረበት። ጎራዴ እንደማለት ነው። ለ3 ተሰበረበት። ከዚያ በኋላ ምንድነው ያደረገው? ደነገጠና መልካም ለሰራ ክፉ ነው ምላሹ ብሎ ይጠይቃል። ከላይ ያለውም ሕፃንም ጌታችን መድኃኒታችን ኢየሱስ ክርስቶስም ለቅመህ አንጣ ብሎ ለቅሞት አምጥቶ እፍ ብሎ ይገጥምለታል። ከዛ እንደነበረ ነው የሚሆንለት። እንግዲህ ፈያታዊ ዘይማን ነው ያ ሽፍታ የተባለ ያ ወንበዴ የተባለ ያ ገዳይ የተባለ ርህራሄ ያልጠፋበት። በመጨረሻም ታዲያ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሁለቱ ሽፍቶች ጋር ተሰቅሎ በረባን ተፈቶ እነሱ በቀራንዮ አደባባይ ሲሰቀሉ ይህ ፈያታዊ ዘይማን አንድ ነገር አስተዋለ። እሱ ያለምንም ስራው እንደተሰቀለ መሰከረ። ያም ብቻ ሳይሆን በ6 ሰዓት ፀሐይ ሲጨልም፣ ጨረቃ ደም ሲለብስ፣ ከዋክብት ሲረግፉ፣ ሙታን ሲነሱ ይህን ሁላ ተመለከተና አቤቱ በመንግስትህ በመጣሁ ጊዜ አስበኝ ነው ያለው። ያን ጊዜ ታዲያ ጌታችን አምላካችን ኢየሱስ ክርስቶስ እንዴ አንተ ወንበዴ ነህ፣ አንተ ገዳይ ነህ፣ አንተ ቀታሊ ነህ፣ አንተ ይሄን ነህ፣ ይሄ አይገባህም አላለው። ምንድነው ያለው? በስልጣኑ ዛሬ በዚህ ዕለት በመንግስቴ ከኔ ጋር ትቀመጣለህ፣ ዛሬ ሌሊት ከኔ ጋር በመንግስቴ ትቀመጣለህ ያለው። ከዛ በኋላ ነው ያ የተናቀ ሽፍታ ያ የተናቀ ወንበዴ ከአዳም በፊት ከኤልያስ በፊት ከሙሴ በፊት ያችን የእሳት ባህር ተሻግሮ መንግስተ ሰማያት የሚገቡት። አድማጮቻችን እዚህ ጋር ከአዳም በኋላ መንግስተ ሰማያት ኪሩቤል የሚቀጣጠል ዘይት የሚሽከረከር ሰይፍ በአራቱም ማዕዘን የተሳለ ሰይፍ
ይዘው ይጠብቁት ነበረ ገነት። ያን ጊዜ በዛ ዕለት ፈያታዊ ዘይማንን ሲያዩት ግን እጅግ በጣም ተገረሙ። ማን አስገባ ነው ያሉት። ማን ከዚያ ደረሰ? ማንስ እሳቱን አሻገረ እያሉ ነው የሚጠይቁት። እሱም የሆነውን ነገር ይነግራቸዋል። እነሱም በጣም እጅግ በጣም ይደነቃሉ። እኮ አንተን ከሙሴ በፊት ወደዚህ ያስገባ እንደ ልቤ ከተባለው ከዳዊት ከነብዩ ከኢሳይያስ በፊት አንተን ወደዚህ ያመጣ እያሉ ነበር የሚገረሙት። ታሪኩን በደንብ አድርጋችሁ ሙሉ ሰፊውን እንድሰራላችሁ ከፈለጋችሁ ሰራላችኋለሁ። ማንበብም ከፈለጋችሁ ውዳሴ ማርያም አንድምታ ላይ ያለላችሁ ግብረ ሕማማት የሚባለው መጽሐፍ ሙሉ ዝርዝር የዓርብ ግብረ ሕማማትን ብታነቡ ስለነዚህ በሰፊ ሁኔታ ይዘረዝርላችኋል፣ ያስቀምጥላችኋል። እና ኪሩቤል እና ሱራፌል እጅግ በጣም ተገርመው ተደንቀው ወደዛ መምጣቱን አንተ ሽፍታ፣ አንተ ገዳይ፣ እዚህ እኮ መላእክት ናቸው፣ አትገልም፣ ንብረት የለም፣ የሚዘረፍ የለም ነው የሚሉት። እንደው እሱ ግን ኧረ እንደዚህ አይደለም፣ እንደዚህ አታስቡ፣ እኔ እንደዚህ ላደርግ አይደለም የመጣሁት እና እንዴት መጣ? ማን አሻገረህ? ማንስ ወደዚህ ድረስ አደረሰ? ሲሉት ዛሬ አንድ ክርስቶስ የተባለ መሲህ ባልሰራው ስራ ከኛ ጋር አብረው ሰቀሉት። ያኔ የአምላክነቱን እኔ አወቅኩኝ። ፀሐይ ስትጨልም፣ ጨረቃ ደም ስትሆን፣ ከዋክብት ሲረግፉ፣ መቃብራት ሲከፈቱ አምላክነቱን ገባኝና አወቅኩና አቤቱ በመንግስት በመጣው ጊዜ አስበኝ አልኩት። እሱም ዛሬ ማታ ከኔ ጋር ትሆናለህ ብሎ ቃል ኪዳኑን ነገረኝ ብሎ የደም ማህተሙን ነው የሚያሳያቸው። የደም ማህተሙን ሲያዩ ነው የተረጋጉት። እኮ አንተን አመጣ አሉት። እግዚአብሔር የተናቀውን እጅግ በጣም ያከብራል። አትፍረድ ይፈረድብሃል። በጣም ብዙ ቅዱሳኖች አሉ ከኃጢአተኝነት መንደር ተመልሰው ትልቅ ጸጋን፣ ትልቅ በረከትን፣ ትልቅ ዛሬ ቅድስት ቤተክርስቲያን የምታከብራቸው በጣም ብዙ ቅዱሳኖች አሉ። በነገራችን ላይ ለምሳሌ በጣም የምትገርመኝን ቅድስት ሴት ልንገራችሁ። ዘማዊት ማርያም በጣም የምትገርመኝ ግብፃዊት ነች። በመዘመት የምትታወቅ ነች። እሷን ለመመለስ የሚሄደውን ሁሉ ታሳስታለች። በጣም እጅግ በጣም ዘማች የምትባል ግብፃዊት ማርያም የምትባለች ነበረች። እና አንድ ቀን በቃ እጅግ ተሰማት። የሆነ ቤተክርስቲያን ልትሳለም ስትሄድ ከበሩ ከተከለከለች። አትገቢም አንቺ ዘማዊ ነች ተብላ ማለት ነው። ያን ጊዜ እጅግ አለቀሰች። ወደ ደጁ ገብቼ የምሳለም ከሆነ እድሜ ልኬን ይህንን ትቼ በበረሃ እኖራለሁ ብላ ቃል ኪዳን ገባች። ታሪኩን ሳሳጥርላችሁ እንዳለችም ቤታችን ፈቀደልሽላት፣ ሳመሽ ቤተክርስቲያን። ከዛ በረሃ ገባች። ማንም ሳያያት ጨርቋ ብጥስጥስጥስ እስኪል ድረስ ጸለየች። ማንም ሳያያት፣ አንድም ሰው ሳያያት ለ40 ዘመን ለ40 ዓመት ጸለየች ራቁቷል። በኋላ አንድ ዞሲማስ የሚባል ጻድቅ የዚችን ጽድቅና አወቀ። እንደውም ለጾም ለጸሎት ነበር ወደዛ ጫካ ራሱ እሱ ሄደው። ዞሲማስ በመሄድበት ጊዜ ተመለከታት። ያው ታሪኩን ለማሳጠር ከተመለከታት በኋላ ታሪኩን ጠየቃት። እሷም ብትፈልገው ለ40 ጊዜ ይዛ እንደተቀመጠች ማንንም 40 ዓመት ሙሉ ማንንም እንዳላየችው ለነገረችው። ለብሱን ሰጣት። ስጋው ደሙ እንደምትፈልግና እንደምትቆርብ ነግራው ተለየችው። እሱም ሂዶ ስጋው ደሙን ሊያመጣላት ሲመጣ እርሷ አርፋ ከዛ ከንቱ ስጋ ድካም አርፋ አንበሳ ሊቀብራት ጉድጓድ እየቆፈረ አየ። እሱም ቀበራት። የእሷንም ጽድቅ ጻፈላት። ዘማዊት ማርያም ወይም ዞሲማስ የሚል መጽሐፍ አንብቡ። በቅድስት ቤተክርስቲያን የታተመ መጽሐፍ። አትፍረድ ይፈርድብሃል። ሌላም በጣም የሚገርመኝ ታሪክ አለ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አሁንም ክብር ይግባውና እያስተማረ ባለበት ሰዓት አይሁድ አንዲትን ሴት ለመግደል ድንጋይ አንስተው መጡ። ምን ሰራች አላቸው። ረቢ መምህር ስትዘሙት አግኝተናል። እንደ ህጋችን እቺ ሴት መገደል አለባት ነው የሚሉት። ህጋችሁ ምንድነው? ህጋችሁ ምን ይላል ሲላቸው
አይ በቃ ስትዘሙት የተገኘ ይገደል ነው የሚለው ብለው ፍርድ ሰጡ። ጌታችንም እጅግ በጣም የገዳዮቹን ምንነት አውቆ ነበርና መሬት እያየ የሁሉንም ኃጢአት በየራስ ግንባራቸው ላይ ጻፈባቸው ይላል። አንዱ አንዱን እስኪያዩ ድረስ ምንድነው የሚላቸው? ከዛ በፊት ግን ከእናንተ ውስጥ ኃጢአት የሌለበት ይግደላት፣ መጀመሪያ ድንጋዩን ወርውሮ ይምታት ብሎ እሱ ግን ጎንበስ ብሎ የየራሳቸውን ኃጢአት አንዱ በአንዱ ላይ እስኪነበብ ድረስ እስኪታይ ድረስ ነበር የጻፈባቸው እና አንዱን ሲያይ አንዱን ሲያይ አንዱ እና እያፈሩ ቀስ ብለው ሁሉም ለቀቁ። እነዛ ሊገሏት የነበሩት ሰዎች ሩጠው አመለጡ። እሷ ብቻ ቀረች። አንቺ ሴት ገዳዮችሽ ወዴት አሉ አላት። መምህሯ ያላውቅም ወዴት እንደሄዱ አላውቅም ነው ያለቻቸው። እሱ ምንድነው ያላት? አትበዲ ካሁን በኋላ የበደልን ሰው አትበዲ የሚል የሚምር መሐሪ ቸር ይቅር ባይ አምላክ ነው ያለን። በነገራችን ላይ ካልጠፉት 99 በጎች ይልቅ ጠፍቶ ለተገኘው አንዱ በግ እግዚአብሔር ደስ እንደሚለው ታውቃላችሁ? መላእክትስ በሰማይ እጅግ በጣም ደስታ እንደሚያደርጉ ታውቃላችሁ? ስለዚህ የእኛን ቁና የሚያክል ኃጢአት ይዘን በሌሎቹ ሰዎች አንፍረድ። አልተገለጠም እንጂ የየግላችን ኃጢአት ቢጻፍ ቢዘረዘር ለሰከንድም አያቆየን ነበር ሽታው። በነገራችን ላይ የቀን ጠባቂ የሌት ጠባቂ የሚባል መልአክም አለ። ይሄ የቀን ጠባቂ የሌት ጠባቂ የሚባለው መልአክ ሁል ጊዜ በየ12 ሰዓቱ ይቀያየራል። 12 ሰዓት እና 12 ሰዓት ሲሆን ይቀያየራል። የየዕለት ስራችንን ጽፈው መዝግበው ያመጣሉ። እኛን ከህይወት ወደ ሞት ወይም ደግሞ ነፍሳችንን የሚወስድ አንድ መልአክ ሌላ መልአክ አለ። መልአከ ሞት የሚባል እሱ ነፍስን ያወጣል። መላእክተ ጽልመት ይመጣሉ፣ መላእክተ ብርሃን ይመጣሉ። ያ ማለት የጨለማው መልአክና የብርሃን መልአኮች ይመጣሉ። ለኔ ነፍስ ይህች ትገባለች፣ ለኔ ነፍስ ይህች ትገባለች እያሉ ይከራከራሉ። ከክርስቶስ ዘንድ ይቀርባል። የሰራችውን ኃጢአትና በደል ተዘርዝራ ትቀመጣለች። ነገር ግን እግዚአብሔር ደግሞ መሐሪ ነውና ቸር ነውና ይቅር ባይ ነውና እነዛ ሰዎች ሳይሄዱ በፊት ደግሞ ንስሐን ደግሞ እያዘጋጀል የሚደመሰስ ደግሞ ኃጢአት አለ፣ የሚሰራ ኃጢአት አለ፣ በንስሐ የሚታጠብ ደግሞ አለ። እግዚአብሔር አዋቂ አይደል? ንስሐን የሰጠንበት ምክንያት ሰዎች ፍጹማን አይደለንም፣ እናጠፋለን። እግዚአብሔርም እንደምናጠፋ አውቆ ነው ንስሐ የሰጠን። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ጌታ ሆኖ አምላክ ሆኖ ቸር ሆኖ ይቅር ባይ ሆኖ መሐሪ ሆኖ ሁሉን ፈጥሮ ሁሉን አድራጊ ሆኖ ሳይፈርድብን እየቀረ ለማዳን ብዙ ነገር እያደረገ እኛ ማን የሚሉን ፈራጅ ነንና ነው በወንድማችን በእህታችን የምንፈርደው? እኛ የትኛው ጻድቅ ሆነን ነው ፈራጅ ነው? እስኪ ራሳችንን እንገምግመው። ነገ በሌላ ቪዲዮ እንገናኛለን። ይሄንን ነገር ሰፋ አድርገን እናያለን። ሐሳቤ ከተመቻችሁ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት። ደግሞ ሰብስክራይብ አድርጉ። ምክንያቱም አዲስ ጀማሪ ነኝ። አበረታቱኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። መልካም ጊዜ ይሁንላችሁ።